ስለዚህ የዴዚ እናት ለልጇ ክፋት ቢኖራት የ2024 መኪና ገዝታ አሰጣት። እስከ ዛሬ ድረስ ስትንከባከባት የእሷን ድሪም ለማሟላት የማታረገው ነገር የለም። የዴዚ እናትን ዘረኛ ለምትሉ እናንተ ጋር ያላችሁት ዘረኛነት ብዙ ነው፣ ብዙዎቻችሁ ጋር። ለልጄ ጥሩ ነገር ነው የምመኘው። የ2 ዓመት ወጣት ለእሷ ይጠቅማታል የሚል እምነቱ የለኝም። ግን ዴዚ የምታውቀው ነገር ስለሌለ እኔ ቤት አስገብቼ ቃል በቃል አልፈልግሽ ያለ ሰውን ዴዚ አፍቅራለች፣ ምንም ማድረግ አይቻልም። አደንደደይ ግን በእናትና በልጅ መታችሁ ፖለቲካ የምትሰሩ ሰዎች እየገባው ቀጠቅጠሃል። እናትየው ዘረኛ ናት። የትግራይ ልጆች ዘረኛ አይደላችሁ ማለት ጨዋ ናቸው አይደል? ዘረኝነት አታውቁ፣ ምንም አታውቁ ማለት መልአክ ናቸው አይደል? ነው አታውቁ። ትግራይ አታግባ፣ ከአማራ እንዳትቧለዱ ተፋቱ እያላችሁ ፖለቲካ ትሰሩ አልነበር እንዴ? የህፃን ልጅ ባገኝ ሎዛ ጎዛ ሲጣርግ የአማራ ህፃን ልጅ ባገኝ አንቄ ገለዋለሁ የምትል አይደል ያለው? በጣም አርጋችሁ አይደል በዘረኝነት የሰከራችሁት ያበዳችሁት፣ እናቃችሁ የለ እንዴ? ስለዚህ ይቺ እናት አልፈልግም ትግሬ ማግባት አልፈልግም ካለች መብቷ አይደል እንዴ? ማን ነው የሚከለክላት? መብቷ መስሎኝ። ስለዚህ በሚዘገንን ሁኔታ ወስደውት እነማማ ፊሽካና ሎዛ ፖለቲካ ውስጥ ገቡ። በአናትሽ ተተከይ ቁልቋላ። ለምን አትሰቀይም? ያ ጸድ የአማራ ልጅ ናት። እበጂ ከፈለግሽ ጽድት ያለች የአማራ ልጅ ናት። በደንብ ያደገች ጨዋ፣ የማትንዘላዘል ምርጥ የአማራ ልጅ አሳድጋት ናት ዴዚ። በዘር ነው ሄዳችሁት። ምርጥ የአማራ ልጅ አሳድጋት። ኮልኮሌ ጫታም አረቂያም ዱርዬ አይደለች እንዲህ። ይሄማ ግን ለዚህ እኮ ነው የፈለጋት። ጨዋነቷን እኮ ነው የፈለገው። ወዴት እየሄዳችሁ ነው? የማጭበርበር ነው። ወዴት? ዘረኝነት ከእናንተ በላይ ዘረኝነት በኢትዮጵያ ታሪክ አለ እንዴ? ከየት ታመጣላችሁ? የዘረኝነት ግንዱ ያለው እናንተ ቤት አይደል? ግንዱ ቤተ ክርስቲያን አይደል? ለሁለት የሰነጠቃችሁት የኢትዮጵያን ቤተ ክርስቲያን ለሁለት ሰንጥቃችሁ የለ እንዴ? ዘረኝነትማ እናንተ ጋር የሌለ ዘረኝነት አይመጣም ሌላ ቦታ ላይ። ተው እንጂ። ስለዚህ በእናትና ልጅ ለማለያየት እሱ ይሻላታል የምትሉ ደናቁርት፣ ሚሊዮን ጊዜ እናቷ ትሻላለች። ሚሊዮን ጊዜ እናቷ ትበልጣለች። ሚሊዮን ጊዜ እናትና ልጅ አለያይታችሁ ለአንድ ወጠጤ ወረቀት ለሌለው ቁጭ ብለው ለሚለምን ልትሰጡ የፈለጋችሁ እምትገርሙ ናችሁ። እምትገርሙ ስራ የሌላት ልጅ ምን የሌላት ልጅ እናቷ ያሳደገቻት ለብቻዋ 2-3 ስራ እየሰራ ይሄ ግን ጀግና ሊባል እውነትህን ነው። ቁልቋልን ብለህ አንተ እከክ አካውንቷን ኮንትሮሊንግ እንደሆነ የምታውቁት አካውንቷን ሁላ ይዞታል። ኮንትሮሊንግ ነው። እናትሽን ተለይ ብሎ ከኢትዮጵያ ወደ አሜሪካ አስመጥቷታል። አንተ አጫሽ ዱርዬ አይደለ እንዴ? የምታጨስ የምትቅም የምትጠጣ ገና በ22 ዓመት ዱርዬ አይደለ? እናት ናት ለልጅ እንደዚህ አድርጋ የምትሰጠው። ማይንዷን በልቷታል። ምክንያቱም ሴት ልጅ ካፈቀረች ሌላ ነገር አትሰማ። የመጀመሪያ ፍቅራቸው ላይ ሴቶች ይጎዳሉ። ከዛ በኋላ መጫወቻ ነው የሚያደርጉ እና በፍጹም እናቷን እየሰደብክ እናቷን ዲስሪስፔክት አድርገህ እሷን ወዳለው የምትል አጭበርባሪ ሌባ አንተናየው። በጣም ዘረኛ ነህ። ለጥቅም ነው የፈለግካት፣ እናውቃለን። አውቃለሁ እኔ ፔጅ መጣ አልፈልጋትም ስትል ነበር። አሁን ምን ተቀየረ? ጀነጀነዋ። ኧረ ሳንቲም አላት፣ ፌመስ ናት፣ እየታወቀች ነው፣ ትልቅ ቦታ ትደርሳለች። አንተ ወረቀት የለም እዛ ሀገር። እዛ መጣትና ወረቀት አስፈርማትና ምን በልና ይገና ነው ጭውቴው። ለወረቀት ነው የፈለግካት። ተጫውተባት ነው የምትሄደው። ይሄን ደግሞ ያለው ከ3 ወር ከ4 ወር በኋላ ታያላችሁ ምን እንደሚፈጠር። ለማየት ያብቃችሁ። ተጫውቶባት ይሄዳል።
ወረቀት የለም ዩሮፕ ላይ። ጥቅም ነው የፈለግከው? የስ ለመጠቀም ነው አብሶሉትሊ። ስለዚህ እግዚአብሔር ይጠብቅሽ ዴይዚ፣ እሱን ነው የምለው። እግዚአብሔር ይጠብቅሽ እናቱ። እግዚአብሔር ከአንቺ ጋር ግን በእናትና በእሱ ያለውን ጌሙላ ነው ከምትጠላት ዴይዚ ከምትጠላት አዶን ላይከር ነው ያለችው። ከምትጠላት ሴት ጋር ጌም ይጫወታል እሱ። ምንም አይመስልም። አረ ዴይዚ አትሰማም። ፍቅር ላይ ስለሆነች በአሁኑ ሰዓት ምንም ቢባል አትሰማም። ዴይዚ ግን ምን እንደሚያደርግ እሱ በደንብ ያውቃል። ለማንኛውም ሌሎቻችሁ ከዚህ ነገር ተማሩ። እናትና ልጅን የሚያጣላ ቦይፍሬንድ ካለ በአናቱ ይተከል። ሚሊዮን ወንድ አለ እናቱ። ልንገርሽ፣ ከእናት የሚበልጥ ማንም እዚህ ምድር ላይ የለም። አንድ እናት ነው ያለኝ። ሚሊዮን ሚስት ማግባት እችላለሁ። አንድ እናት ነው ያለኝ። እናት ከሄደች ሄደች ነው። ሌላ ልታመጡ አትችሉ። እናትን በወንድ እኔ በሴት እናቴን ልተካ? ትቀልዳለህ እንዴ? እናትን በሴት ልትተካ? ማንም የማይተካት እናት ናት። ስለዚህ እቺ ነገር አስተውሉ ለማለት ነው። ሰላማችሁ ይብዛ። መልካም ጓልሲቲያ ኔራ ክሳብ ምሰዲአሲ አባ ኢየሱስ ፖሊስ ክድውለላ ከምድለዋ ነዲአሲ ዝነገረ ሕማዕ ነገር ዘመሃረ ከምውን አካውንታ ተቐቢሉ ኩሉ ነገራ እዚያ ናይዚያ ጓል እዚያ ናይ ንሽተ 20 ዓመት እያ ትገብር። ኩሉ ህይወታ ከበላሹ ነታ ጓል ርእሳ ክሳብ ትስሕት በቃ ትኸውን ደላ ቀሪባ ደላ ጓል ስተይቲ እያ። ሕጂ ኩላና የሕዋት ጓል ስተይቲ የሕዋት ስለ ዘለና ነዚ ነገር እዚ ክንኩንን ኢና መፂና ተረዲካሉ ብስነ ስርዓት ዝወዲ እዚ ሜካ ሓወይ ንሕና ናይ ኩሉ ፀገም ንኩሉ ተዛራባይ ትግርኛ ዘይኮነ ንኩሉ ተዛራባይ ዓረቢ ንኩሉ ፅጉም ሰብ እንታይ ብዘይገድስ እንታይ ነቱ ብዘይገድስ ናይ ዝኾነ ፅጉም ሰብ ወገናውያና ንሕና ኤርትራውያን ዝተፀገመ ሰብ ናይ ዝኾነ ኤርትራዊ ኣብ ዝተፀገመ ኣብ ዝኾነ ይኩን ኤርትራዊ ኣብ ዝኾነ ፅጉም ሰብ ጎኑ እዩ። እዚ ግን እዚያ ጥራሕ ዘይኮነ ንኩሉ እዚ ሽሙኮ ስለዘይ ትፈልጦ እምበር ኮሮና እዩ ሽሙ ንኩሉ ሕዝቦ ይብለካ ኣለኹ። እዚያ ጥራሕ ዘይኮነ ኩለ ዝሰውዕሉ ኣሎ ናይ ኩላ ካውቲ ተቐቢልዎ እዩ ንኩለ ገለያ ተቐቢልዋ ዘይተቐበሎ ሰብ የለን። ሓደ ዝፈለጦ ሓደ ትግራዋይ ኣሎ ኣነ ዘይፈልጦ ምናልባት ሽሙ እኳ ይፈልጦን እየ ዘይቃል ዓለም ንዑ ትሪዎስ ጥራሕ ብማሕዶ ቦሎክ ዝብሎ ሲ ጥራሕ ዘይተቐበሎ እምበር ዱበሌና ኣካውንታ ተቐቢልዋ ዩቱባ ተቐቢልዋ እዚያ ትኾነት እዛ ሓፍተና ናይ ኣነ ንመጀመርያ ግዜ ዝርያ ዘለኩ እዛ ሓፍተና ምናልባት ሸይና እኮ ትመስል ትገፃ ኣይተሓዘለይ እምበር ሚክሓወይ ኣነ ብዘይቃል ዓለም ፃዕዳ ኣቦዋ ፃዕዳ ይመስል እንተዘይ ተጋጌ ኣደያ ከማያ ትመስል ኣቦዋ ይጣበቃላ ሚክሓወይ ኣነ ንዓኻ እዩ ዝጣበቃልካ እምበር ኣነ እዚያ ከጣበቃላ እንድሕር ኣቦዋ ፃዕዳ ኮይኑ ፃዕዳ ይጣበቃላ ሚክሓወይ ኣባና ሕጂ እንታይ ኣሎ መሲልካ ብራዘር ንከይመፅእ ከመይ ጌርካ ክትከላኸሉ ከም ደለካ ንህዝብኻ ከተረድኽ ትክእል ኣለካ። ሓንቲ ጓል ኣንስተይቲ ኤርትራዊት ከምዚ ንከይጋጥማ ረዲ